ሰላም እንኳን ወደ ቻናላችን በሰላም መጡ። ቪዲዮ ላይክ፣ ቻናላችን ሰብስክራይብ በማድረግ ይጀምሩ። ከዛ በፊት አንድ ነገር መናገር ፈልጋለሁ። የኔን ቪዲዮ የሚመለከቱ አብዛኞቹ ተመልካቾች 87% የሚሆኑ ቻናሌን ያያሉ፣ ግን ቪዲዮን ሰብስክራይብ ላይክ አያደርጉትም። ስለዚህ ይህ ጠቃሚ መረጃን እንዲደርሳችሁ ከፈለጋችሁ ይህን ቻናል ሰብስክራይብ እና ቪዲዮውን ላይክ በማድረግ ይጀምሩ። ወደ ዝርዝሩ ስንገባ ዛሬ የተጀመረው የዩኒቨርሲቲ መውጫ ፈተና በአንድ ቀን መሸጋሸጉን ተገልጿል። ምክንያቱም የኔትወርክ ማዕከል ላይ የተፈጠረው ያልታሰበ የኃይል መቆራረጥ መሆኑን ተናግረዋል። ተፈታኞች ዛሬ የወሰዱት ፈተና እንደ ሙከራ ፈተና ተቆጥሮ ነገ በተመሳሳይ ሰዓት እንደገና ይፈተናሉ ተብሏል። ስለዚህ ተፈታኞች አዲሱን መርሃ ግብር እንዲከተሉ ተጠይቋል። እናንተስ ምን ትላላችሁ? እንዲህ ያለ ችግር እንዴት ሊፈታ ይገባል? አስተያየታችሁን በኮሜንት ጻፉልኝ። ቪዲዮ ላይክ፣ ቻናላችን ሰብስክራይብ በማድረግ ከኛ ጋር ይቆዩ።